ይህ ወጣት ልጅ ለዚህ ሀብታም ሰውና ለቆንጅዬ ሚስቱ ማገልገል ሲጀምር ነገሮች ወደ አልታሰበና አስፈሪ ነገር መቀየር ጀመራል። የሚስቱ ሀሳብ ቀላል ነበር፤ ወጣቱን የቤታቸውን አገልጋይ በመጠቀም የሚማግጥባት ባሏን መበቀል። ነገር ግን ካሰበችው ውጪ በሆነ መንገድ ስሜታቸው ገደብ አልባ ሆኖ ወጣቱ አገልጋያቸው መበቃያዋ ብቻ ሳይሆን ድብቅ የወሲብ አምሮቷን የሚያሟላላትና ነፃነቷን የምታገኝበት ቁልፍ ሆኖ ታገኘዋለች። ይህን አጓጊና ልብ አንጠልጣይ ታሪክ ከመጀመሩ በፊት ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩ የሚጀምረው ስቶን ሂል የተባለ የአሜሪካን ባለሀብት ፊሊፒንስ ውስጥ ከሚገኘው ቅንጡ መኖሪያ ቤቱ ውስጥ ከወጣትና ቆንጅየዋ ባለቤቱ አዴሊን ጋር ሲዝናና ነው። ስቶን ሂል በምቾትና ደህንነቱ ላይ ድርድር የማያውቅ ባለሀብት ነው። በመሆኑም ለግል ጥበቃው ሲል የግል ፖሊስ ኦፊሰሮች ቀጥሯል። አንድ ቀን ከፖሊስ ኦፊሰሮቹ አንዱ የሆነው ሊውትናንት አውስተው ከሁለት የሥራ ባልደረቦቹ ጋር በመሆን ጄክ የተባለ ወጣት ይዘው ወደ ስቶን ሂል ቤት ይሄዳሉ። ምክንያቱም ደግሞ ስቶን ሂል ቅንጡ መኖሪያ ቤት ውስጥ የሚያገለግል ወጣት ሰው ይፈልጋል። አውስተው የስቶን ሂል ታማኝ አጋሩ ስለነበር ወጣቱን ጄክ ያለምንም ዋስትና ነበር ወደ ቤቱ እንዲገባ ያደረገው። አውስቲን ባደረገው ጥረት ደስተኛ የሆነው ስቶን ሂል የታሸገ ገንዘብ ለፖሊስ ኦፊሰሩ ሰጥቶት ጃክን መስራት መጀመር እንደሚችል ይነግረዋል። ይህንን እያወሩ ባሉበት ሰዓት አዴሊን ትቀላቀላቸዋለች። በጣም ቆንጆና ወጣት ሴት ነች። ስቶን ሂል የዛን ቀን ምሽት የአሜሪካን የነፃነት ቀን እየተከበረ መሆኑን ምክንያት በማድረግ በርችት ያሸበረቀ ምሽት ከጓደኞቹ ጋር እያሳለፈ ነው። ሁሉም በፓርቲው ላይ የተገኙ ሰዎች ይስቃሉ፣ ይጫወታሉ። ትንሽ ቆይቶም ስቶን ሂል እና ባለቤቱ አዴሊን ወደ ሰፊው ሳሎናቸው ገብተው እየተሯሯጡ ይጫወታሉ። ድንገት ግን ብስጭት ይልና በእጅ የያዘውን ብርጭቆ መሬት ላይ ሰብረዋል። ይህ ነገር አዴሊን ያስደነግጣትና ልታረጋጋውና ልታስደስተው ትሞክራለች። ይህኔ ስቶን ሂል ያለበትን በድንገት ብስጭት የማለት ችግር እንመለከታለን። ልታስደስተው እየሞከረች እያለም ወጣቱና ቤቱን እንዲያገለግል የተቀጠረው ጃክ የተሰበረውን ብርጭቆ ድምፅ ሰምቶ የተፈጠረውን ነገር ለማወቅ በሩን ብርግድ አድርጎ ይገባል። ይህን ጊዜ ስቶን ሂል በግል ጉዳያቸው ጣልቃ በመግባቱ ይባስ ይበሳጭና የግል ጉዳያቸውን መኝታ ቤት መጨረስ እንዳለባቸው ተናግሮ ወደ መኝታ ቤት ይወስዳታል። ከደቂቃዎች በኋላ የቤቱ የጽዳት ሰራተኛ የሆነችው ሶፊያ ጃክን ታገኘውና ምን ተፈጥሮ ነው ብላ ትጠይቀዋለች። እሱም ስቶን ሂል ባለቤቱን ሲቆጣት እንዳየና የእሱ ደግሞ በሩን ከፍቶ መግባት ይባስ እንዳበሳጨው ይነግራታል። ሶፊያም የስቶን ሂልና አዴሊን ጭቅጭቅ አዲስ ነገር ስላልሆነ ሊረብሸው እንደማይገባ ይልቁንስ ይህን ነገር ችላ ብሎ ስራው ላይ ብቻ ትኩረት እንዲያደርግ ትነግረዋለች። ስቶን ሂል ባለቤቱን መኝታ ቤት ይዟት እንደገባ አልጋው ላይ ገፈትራትና የእሷን ስሜት ባልጠበቀ መልኩ ራሱን ብቻ አስደስቶ ትቷት ይተኛል። አዴሊን እዛ ቦታ ላይ የእሱን ብቻ የወሲብ ጥማት ለማርካት እየተጠቀማት ያለች ዕቃ እንደሆነች ነው የተሰማት። አዴሊን በጣም ስለተበሳጨች ንፋስ ለመቀበል ከመኝታ ቤት ትወጣለች። ጃክ እንዳልተኛ ትመለከታለች። ለሴኮንዶች ያህልም አይን ለአይን ይተያያሉ። ቃላት ሳይወጡ በአይናቸው ብቻ አንድ የተግባቡት ነገር ያለ ይመስላል። በነጋታው ጠዋት ጃክ የመዋኛ ገንዳውን እያጸዳ ነው። አዴሊን እዛው ገንዳው ጋር መቀመጫ ላይ ደገፍ ብላ መጽሐፍ እያነበበች ነው። ስቶን ሂል እንደለመደው ስልክ ይዞ እያወራ ነው። ከጥቂት ደቂቃ በኋላ የቤት አገልጋያቸው የሆነችው ሶፊያ ባሉበት ቦታ ጁስ ይዛ ትመጣና ትቀዳላቸዋለች። ስቶን ሂል ባለቤቱ ፊት የሶፊያን አይኖች በዝግታ እየተመለከተ የቀዳችውን ብርጭቆ ተቀብሏት አመሰግናለሁ ይላታል። ሶፊያም እያደረገ ያለው ነገር ስላሸማቀቃት ዞራ ወደ ክፍሏ መመለስ ትጀምራለች። ስቶን ሂል እግሯን ተከትሎ ወደ ሄደችበት ክፍል ያቀናል። ተከትሏትም ለሰጠችው አገልግሎት አመስግኗት ተጨማሪ ነገር እንደሚፈልግ ነግሮ የተወሰነ ብር ጠረጴዛዋ ላይ አስቀምጦላት ወደ ሻወር ቤት ይገባል። እሷም ተከትለው ትገባለች። ነውሩን ከገዛ የቤት ሰራተኛው ጋር ሚስቱን በር ላይ አስቀምጦ እየፈጸመ ነው። አዴሊን ጋደም ብላ የጠዋቷን ፀሐይ እየሞቀች ነው። ከጀርባዋ ምን እየተካሄደ እንደሆነ ምንም የምታውቀው ነገር የለም። ከቀናት በኋላ ስቶን ሂል ለስራ ከቤት ይወጣል። አሁን አዴሊን ቤት ውስጥ ብቻዋን ነች። ጃክ ዋና ይወዳል። ገንዳ ውስጥ ሲዝናና የአዴሊን አይን ውስጥ ይገባል። የዛን ቀን ምሽት በወሲብ እርካታ ጉድለት ስትሰቃይ የቆየችው አዴሊን ወደ ጃክ ልትጠጋ ትወሰናለች። ጃክ ከጎኑ ሆና እያየችው መሆኑን ሲያውቅ ይደነግጣል። ነገር ግን አዴሊን ረጋ ብላ እየሳቀች ከጎኑ እንዲቀመጥ ትጠይቀዋለች። መጀመሪያ ላይ እርቃኑን ስለነበር በጣም ደንግጧል።
ተረጋግቶ እንዲቀመጥ ስትነግረው ግን ከነበረበት ድንጋጤ በጥቂቱም ቢሆን መለስ ብሎ ከጎኗ ይቀመጣል። አሁንም ግን ጃክ እያመነታ ነው። መረጋጋት አልቻለም። አዴሊን ግን እንደ ኩያውና እንደ ጓደኛው ሆና ምቾት እንዲሰማው ጥረት ማድረግ ትጀምራለች። ጃክም ቀስ እያለ መረጋጋት ጀምሯል። እያሉም ስለ አካባቢው፣ ስለ ስራውና ሌሎች ጉዳዮች መጨዋወት ይጀምራሉ። አዴሊን አካባቢውን እንዴት አገኘኸው ብላ ትጠይቀዋለች። እሱም እንደወደደው ይነግራታል። እንዲህ እያሉ ገና ዛሬ የተዋወቁ ሰዎች ሳይሆኑ ለዓመታት አብረው የቆዩ እስኪመስል ድረስ ብዙ ነገሮችን ተጋሩ። ስቶኒል ከስራ ጉዞው በነጋታው ጠዋት ወደ ቤት ይመለሳል። አዴሊንን ሰላም ይላትና ከጃክ ጋር አሳ ለማጥመድ እንደሚወጣ ይነግራታል። ወደ ሐይቁም ይወጣና ከጃክ ጋር ጀልባ ላይ ቁጭ ብለው አሳ እያጠመዱ ማውራት ይጀምራሉ። ስቶኒል ስለ ቤተሰቡ ይጠይቀዋል። ጃክ አባቱን አግኝቶት እንደማያውቅና እናቱ ደግሞ ከወራት በፊት እንደሞተች ይነግረዋል። ይህን ስቶንሂል በጣም ያዝንና በሕይወቱ ሊያሳካው የሚፈልገው ነገር ምን እንደሆነ ይጠይቀዋል። ጃክም መማር እንደሚፈልግ ነገር ግን ከፍሎ መማር ባለመቻሉ እንዳቆመም ጨምሮ ይነግረዋል። ስቶኒል ለተወሰነ ደቂቃ ካሰበ በኋላ ለሱ ከታመነለትና ኃላፊነቱን በአግባቡ ከተወጣ ትምህርቱንም መማር እንደሚችል ይነግረዋል። ጃክ ለመጀመሪያ ጊዜ አረመኔው ስቶኒል ላይ የሐዘኔታን ስሜት ያስተውላል። የሰጠውም ተስፋ ስላስደሰተው ያለውን እንደሚያከብር ቃል ይገባለታል። ከዛች ቀን ጀምሮ ከጀልባው ጉዞ ከተመለሱ በኋላ እግሮቹን ማሳጅ በማድረግ ዘና እንዲል ያደርገዋል። አዴሊን የጠዋቷን ፀሐይ የሞቀች ዘና ለማለት መዋኛ ገንዳው ጋር ካለው ወንበር ላይ ጋደም ማለቷ የተለመደ ተግባሯ ነው። ይህን ጊዜ ጃክን ጨረፍ አድርጋ እየተመለከተች በሰውነት እንቅስቃሴዋ ቀልቡን ልታሸፍት ጥረት ታደርጋለች። ይህ ጉዳይ ጃክ ሁልጊዜ የሚያስጨንቀው ነበር። ይህ በእንዲህ እንዳለ አዴሊን ከኦስቶ ጋር ለሾፒንግ ትወጣና ለጃክ ስጦታ ይዛለት ትመጣለች። ስጦታውንም ተሰጠውና ተቀብሎ ወደ ክፍሉ ገብቶ ሲያገላብጥ አንድ ነገር ያገኛል። የመልካም ልደት ምኞትን የሚገልጽ ፖስተር ነበር። ጃክ በጣም ተገረመ። በቀጣይ ቀን ጠዋት አዴሊን ከሶፊያ ጋር ቁጭ ብላ ትነጋገራለች። ጄክ የዘውትር ስራውን እየሰራ ይመለከታታል። ልብሱን እያሸተተ በምልክት በሰጠችው ስጦታ ደስተኛ እንደሆነም ያሳውቃታል። አዴሊን በሰጣት ምልክት የተሰማትን ደስታ በፈገግታ ትገልጻለች። ያን ቀን ያልጠበቀችውን ነገርም ታያለች። ጃክ ከተኛችበት አልጋ ፊት ለፊት ያለው ወንበር ላይ ራቁቱን ቁጭ ብሎ ይመለከታታል። ከዛም አይኖቿን እያየ ለሰጠችው ስጦታዎች ምስጋና ሊያቀርብላት እንደመጣ ይነግራታል። ወደ ራሱም እየጎተተ ፀጉሮቿን መዳበስ ይጀምራል። እግሮቿንም ወደ ራሱ በኃይል ይጎትታል። ይህን ጊዜ በድንገት የጃክ ፊት ተቀይሮ የገዛ ባለቤቷ ስቶንሂል ይሆንና ትጮኻለች። ይህን ጊዜ ከህልሟ በድንጋጤ ትነቃለች። ቅዠት ነበር። ከጥቂት ቆይታ በኋላ ከመኝታ ቤቷ ወጥታ ወደ ታችኛው ክፍል ትወርዳለች። ያልጠበቀችው የሚከብድ ነገር ትመለከታለች። ባለቤቷ ስቶንሂል ከቤት ሰራተኛቸው ሶፊያ ጋር እየማገጠባት ያየችውን ማመን የከበዳት አዴሊን እየሮጠች ከክፍሉ ትወጣና ከግቢው ውጭ ወዳለው ሐይቅ ዳር ትሄድና ብቻዋን ትቀመጣለች። ይህኔ ጃክ ይመለከታትና ወደ እሷ ጋር ይመጣል። ብቻዋን በሐዘን ተጎድታ መቀመጧን ያስተዋለው ጃክ ምንም ቃላት ከአፉ ሳይወጣ አዴሊን የሚል በስሟ የተሰራ መሐረብ ይሰጣታል። በመገረም ስትመለከተውም ፈገግ እያለ የእናቱ ስም አዴኒል እንደሚባል እሷ የሰጠችው ስጦታ ስለሆነ በአግባቡ እንድትይዘው ይነግራትና አቅፎ ያባብላታል። ያን ምሽት ስቶኒል ቤቱ ውስጥ ዝግጅት አድርጎ ጓደኞቹን ጠርቶ እየተዝናና ነው። አዴሊን በይሉኝታ ቢስ ባህሪው በጣም ተበሳጭታለች። በዚህ መሃል ጓደኞቹ ፊት ሊስማት ይሞክራል። አዴሊን በንዴት ትገፈትረዋለች። ይህን ጊዜም ጸባቸው ገሃድ ይወጣል። መልሶ ይገፈትራታል። ወዲያውም ዝግጅቱን ትታ ወደ ቤት ትገባለች። ይህን የተመለከተው ጃክ ተከትሏት ሊሄድ ሲሞክር ስቶኒል ጥርጣሬ ያድርበታል። ያን ቀን ምሽት ጃክን ከክፍሉ ያስጠራዋል። እንደደረሰም አለቃው ተናዶ በእጁ መሳሪያ ይዞ ያየዋል። ስቶኒልም ሽጉጡን ደግኖበት ከጀርባው ምን እየተካሄደ እንደሆነ ይጠይቀዋል። ጃክ በጣም ደንግጧል። ምን እየተካሄደ እንደሆነ በጭራሽ አልገባውም። ጃክ የገባው ነገር ቢኖር ስቶኒል በአዴሊን እንደተናደደና ንዴቱንም በእሱ ላይ እየተወጣ እንደሆነ ነው። ጃክ በዛ ሰዓት ማድረግ የሚችለው ነገር ቢኖር የሚፈጠረውን ነገር በዝምታ መመልከት ብቻ ነበር። ዝምታውና ከጀርባው ተደረገብኝ ብሎ ያሰበው ነገር በጣም ስላበሳጨው ጃክም ፊት ለፊት አስቁሞት አዴኒል ላይ ነውሩን ይፈጽማል። ስቶኒል ከቀናት በኋላ በድጋሚ ለቢዝነስ ጉዞ ከቤት ይወጣል። እግሩ ከወጣ ከሰዓታት በኋላ ግን ጃክና አዴሊን
የፍቅር ጊዜያቸውን አብረው በነፃነት ማጣጣም ይጀምራሉ። ሁልጊዜም የስቶኒልን እግር መውጣት ጠብቀው አብረው የፍቅር ጊዜ ማጣጣማቸውን ተያያዙት። ከዛም አልፈው አልጋ ላይ ፍቅር መጋራትን ጀምረዋል። ምንም እንኳን ለአጭር ሰዓታት ቢሆንም አዴሊን እያሳለፈች ያለችው ጣፋጭ ጊዜያቶች አስቀያሚውን ሕይወቷን እንድትረሳው አድርገዋታል። በጊዜ ሂደት ሶፊያ ግንኙነታቸውን ማወቅ ጀምራለች። ነገር ግን ምንም አልተናገረችም። ምክንያቱም የአዴሊን በደልና ብቸኝነት ስለምታውቅ ደስተኛ እንድትሆን እንዳላየ ሆና ማሳለፏ ጥሩ አማራጭ ሆኖ ስለታያት ነው። አንድ ቀን የለመዱትን የፍቅር ጊዜ ካሳለፉ በኋላ አዴሊን አሁን ካለችበት እስር ቤትና ሐዘን ወጥታ አዲስ የህይወት መንገድ መጀመር እንደምትፈልግ ለጃክ ትነግረዋለች። ጃክም በዝምታ ካዳመጣት በኋላ ከስቶኒል አይኖች ርቆም ሆነ አምልጦ መኖር ቀላል እንዳልሆነ ይነግራታል። ባልተጠበቀና ባልተለመደ ሰዓት ስቶኒል ወደ ቤቱ ይመለሳል። ይህን ከሩቅ የተመለከተችው ሶፊያ እየሮጠች ትመጣና ከተኙበት ቀስቅሳ ስቶኒል እየመጣ ስለሆነ እንዲያመልጡ ትነግራቸዋለች። አዴሊን በፍጥነት ወደ ሻወር ቤት ትገባለች። ስቶኒል ከለመደበት ክፍል ውስጥ ገብቶ ሲያጣት ወዴት እንደሄነች በቁጣ ሶፊያን ይጠይቃታል። ሶፊያም ረጋ ብላ ሻወር ቤት ገብታ እንደነበር ትነግረዋለች። ስቶኒል ሻወር ቤቱን ከፍቶ ሲመለከት አዴሊን እየታጠበች ነበር። ያን ቀን አመሻሽ ላይ ሶፊያ እና ጄክ ቁጭ ብለው ያወራሉ። ሶፊያ ስለ እሱ እየተጨነቀች እንደሆነና ከባድ ችግር ውስጥም እየገባ እንደሆነ ትነግረዋለች። ሶፊያ ከዛም ማክላ ስለ ራሷ ታማሚ ሴት ልጅ እንዳላትና መድኃኒቷን በአግባቡ ካላገኘች ለሞት የሚያደርስ ህመም እንዳለባት ትነግረዋለች። በዛም ምክንያት አማራጭ በማጣት እዛ ቦታ ላይ እንደተገኘች ታስረዳዋለች። ስቶኒል ከጥቂት ቀናት በኋላ እንደለመደው ፓርቲ አዘጋጅቶ ወዳጆቹን ጠርቶ እየተዝናና ነው። ስካሩም ጓደኞቹን ግዴለሽና እንዝላል እያደረጋቸው መጥቷል። በዚህ መሃል ስለ አዴሊን ያልተገባ ሀሳብ ይሰጣል። የተናገረው ነገርም ክብሯን የሚነካ በመሆኑ መቋቋም ባለመቻሏ ተነስታ በጥፊ ትመታዋለች። ተሰብስበው የነበሩ ሰዎች በጣም ይደነግጣሉ። ስቶኒል ገፍትሮ ድንጋይ ላይ ይጥላታል። ይህኔ አዴሊን ከጭንቅላቷ ብዙ ደም ይፈሳታል። ይህን ቆሞ ሲመለከት የነበረው አፍቃሪዋ ጃክ ንዴቱን መቆጣጠር ከብዶት በቡጢ ይመታዋል። ይህን ጊዜ ስቶኒል አውስቶን ከዚህ ቦታ ይዞት ሄዶ እንዲገድለው ያዘዋል። እሱም በፍጥነት ይዞት ይሄዳል። ደብድቦት ከጨረሰ በኋላም ሊገለው የሞት አፋፍ ላይ ሲደርስ ጃክ እንዳይገለው ይማጸነዋል። አውስቶም ስላሳዘነው ድጋሚ እንዳይመለስ አስፈራርቶት ይሸኘዋል። ከቅርብ ጊዜ ወዲህ ስቶኒል ሰው ላይ ያለው እምነት ተሸራርፏል። ሁሉንም ማመን አቁሟል። ለዓመታት ቤቱን በታማኝነት ስታገለግለው የኖረችው ሶፊያን ሳይቀር ከሥራ ገበታው አባሯታል። ሶፊያ ከሥራ ከመባረሯ በፊት አዴሊን የሰጠቻትን የተጠቀለለ መልእክት ለጃክ አፈላልጋ ትሰጠዋለች። የተጠቀለለውን ነገርም እንደከፈተው ውስጡ ገንዘብና የቤት ቁልፍ ያገኛል። ጃክም ወዲያው ምን ማድረግ እንዳለበት ይገባውና በቀጥታ የስቶኒል ቅንጡ መኖሪያ ቤት ይገኛል። በሩንም እየፈራ ግራ ቀኝ እያየ ከፍተውና ስተት ብሎ ይገባል። ኮቴውንም ሳያሰማ ወደ መኝታ ቤት ይገባል። እንደገባም አረመኔው ስቶኒል ከአዴሊን ጋር የአልጋ ላይ ጊዜ እያሳለፈ ነበር። ከኋላውም በያዘው ስለት ሊወጋው ቀስ ብሎ ይጠጋዋል። ሊሰነዝር ሲል ጥላው የከበደው ስቶኒል ዞር ብሎ ይመክተዋል። ገፍትሮ ይጥለውና በተኛበትም በተደጋጋሚ በእርግጫ ይመታዋል። ይህን ጊዜ አዴሊን ከጃክ እጅ ላይ የወደቀውን ስለት አንስታ አንዴ ከጀርባው ተወገዋለች። ስቶኒል በአፍጢሙ ይወድቃል። ከወደቀበትም ነፍስ ዘርቶ የሚነሳ የመሰላት አዴሊን በወደቀበት በተደጋጋሚ ተወገዋለች። ድንጋጤው እያደረጉ ያሉትን ነገር እንዳያስተውሉ አድርጓቸው ነበር። ስቶኒልን ገድለውታል። ደም ያለመደ እጃቸው መንቀጥቀጥ ጀመረ። ጥቂት ካሰቡ በኋላም ሬሳውን በጥቁር ላስቲክ ጠቅልለው ለብቻው ያስቀምጡትና ቤት ውስጥ ያለውን ገንዘብ መሰብሰብ ይጀምራሉ። እኩለ ሌሊት ላይ ሬሳውን ይዘው ከቤት ይወጡና በጀልባ ይዘውት ሄደው በሐይቁ መሃል ይጥሉታል። ምሽቱንም ሐይቁን ሲያቋርጡት ያድራሉ። ንጋት ላይ አዲስ ስፍራ ላይ ራሳቸውን ያገኛሉ። ጃክ አዲስ ጅማሮ፣ አዲስ ተስፋ ይታየዋል። ነገር ግን ጃክ የስቶኒል ፖሊስ ኦፊሰር የነበረው አውስቶ እዛ ስፍራ ላይ መገኘቱ ግራ አጋብቶታል። አዴሊን እንዳየችው ጃክን ትታ ወደ አውስቶ መሄድ ጀመረች። ጃክ በጣም ግራ ተጋብቷል። ምን እየተካሄደ እንደሆነ መገመት ከብዶታል። አስደንጋጩ እውነታ ይህ ነበር። ይህ ሁሉ ድራማ ሲከወን የነበረው በአዴሊንና አውስቶ ሐሳብ ጠንሳሽነት ነበር። ከመጀመሪያው ጀምረው አብረው ሲሰሩ እንደነበርና ይህን ሁሉ ነገር ደግሞ ያደረጉት
ያለውን ሙሉ ሀብትና ንብረት በእጃቸው ለማስገባት ሲሉ እንደሆነ ይነግሩታል። አውስቶ በዛች ሰዓት የጃክን ሕይወት ያልነጠቀው ለዚህ ድራማ ተዋናይ አድርጎ ስለመለመነው መሆኑን ሲያውቅ ጃክ በጣም ያዝናል። ነገር ግን ጊዜው ረፍዷል። አዴሊንና አውስቶ ሁሉንም ሰው ነው ያታለሉት። ከዛም አውስቶ ጃክ ላይ ደግኖ የነበረውን ሽጉጥ ቀላውን ያለ ስስት ይስበዋል። ከዛም መሞቱን ለማረጋገጥ ቀርቦ ይመለከተዋል። ይህን ጊዜ አዴሊን ደብቃ የነበረውን ሽጉጥ መዛ ከመጀመሪያው ጀምሮ አብሯት ሲሸርብ የነበረውን ሴረኛው ፖሊስ አውስቶ ላይ ታነጣጠርና ትተኩስበታለች። በመንገዷ ላይ የሚቆም ቀሪ ሰውም እንደሌለ ለማረጋገጥ ተጠግታ ትመለከታቸዋለች። ጄክ አሁንም በሕይወት አለ። ምንም እንኳን ብታፈቅረውም በድጋሚ የትኛውንም ወንድ ማመን እንደማትችል ትነግረውና ትጨርሰዋለች። ታሪኩም ማንም እውነቱን መስካሪና ተቀናቃኝ በሌለበት የተመኘችውን ሀብትና ንብረት በእጇ ስታስገባ እያስቃኘን ይቋጫል።